በአሜሪካ ዓለም ቅዳሜ ዕለት ከሰማው መብረቃዊ ዜና ድንጋጤ ባልወጣበት በዚህ ጊዜ የኢራኑ ተልዕኮ ገና መጀመሩ ነው የሚል ሌላ አስደንጋጭ መረጃ ይፋ አድርጋለች። የአሜሪካው መከላከያ ሚኒስትር ፒት ሄግሴት አሜሪካ በኢራን ላይ የጀመረችው ጦርነት እየተፋፋመ ባለበትና በእስራኤልና አሜሪካ ጥቃቶች ምክንያት በሲቪሎች ላይ የሚደርሰው ጉዳት አሳሳቢ የሆነ በመጣበት በዚህ ወቅት ተጨማሪ የአሜሪካ ኃይሎች ወደ መካከለኛው ምስራቅ እየገቡ መሆናቸውን ገልጸዋል። ሄግሴት በፔንታገን በሰጡት ጋዜጣዊ መግለጫ አሜሪካና እስራኤል በኢራን ላይ የጀመሩት ወታደራዊ ዘመቻ ገና መጀመሩ ነው ብለዋል። ሲአይኤ ደግሞ በቀጠናው የሚገኙ ታጣቂ የኩርድ ቡድኖችን በመደገፍ ሌላ የጦር ግንባር እያዘጋጀ ስለመሆኑ ተሰምቷል። እንደ ቱርክ፣ ሶሪያና ኢራቅ ያሉ ሀገራትን ያላስደስተው ይህ የአሜሪካ ውሳኔ ታዲያ ጦርነቱ ይበልጥ እንዲጋጋል እያደረገ ስለመሆኑ ተነግሯል። ጤና ይስጥልን። ይህ ጥቁር ሚዲያ ነው። የአሜሪካ መከላከያ ሚኒስቴርና ሲአይኤ በግልጽ እንዲሁም በድብቅ እያካሄዷቸው ያሉ አስደንጋጭ እርምጃዎችን እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የቀድሞው የሚዲያ ሰው የአሁኑ የአሜሪካ መከላከያ ሚኒስትር ፔት ሄግሴት ሀገራቸው በኢራን ያላትን እንቅስቃሴ እየቀነሰች ሳይሆን እያጠናከረች ስለመሆኗ በገለጹበት ንግግራቸው ተጨማሪ ቦምብ ጣይና ተዋጊ ጄቶች ወደ ቦታው እየደረሱ ነው ብለዋል። አሜሪካ ከ226 እስከ 900 ኪሎ ግራም የሚመዝኑ ቦምቦችን እንደምትጠቀምም ነው ሚኒስትሩ የተናገሩት። አሜሪካና እስራኤል ቀኑን ሙሉ ከሰማይ ሞትና ጥፋትን ያዘንባሉ ሲሉም የኢራን ጉዳይ ገና ያላለቀለት እንደሆነ ጠቁመዋል። የሕግ ባለሙያዎች ይህን ወታደራዊ ጥቃት የተባበሩት መንግስታት ድርጅት ቻርተርንና ዓለም አቀፍ ሕግን የሚጥስ ነው ሲሉ ነቅፈውታል። ሰብአዊ ድርጅቶችም ጦርነቱ በመካከለኛው ምስራቅ በሚገኙ ሲቪሎች ላይ እያደረሰ ያለው ተጽዕኖ በእጅጉ እንዳሳሰባቸው ገልጸዋል። ከኢራን ዋና ከተማ ቴህራን በወጡ መረጃዎች መሰረትም ሲቪሎች የአሜሪካና እስራኤል ጥቃት ዋነኛ ሰለባ የሆኑ መምጣታቸውን አመላክተዋል። ጥቃቶቹ ቀጣይነት አላቸው ያለው የአልጀዚራ ዘገባ 3/4 የሚሆነው የቴህራን ነዋሪ ከተማዋን ለቆ መውጣቱን ጠቁሟል። የኢራን ባለስልጣናት አሜሪካና እስራኤል በሀገሪቱ ላይ ዝብርቅርቅ ያለ ኢላማውን ያለየና ግልጽነት የጎደለው ጥቃት እየፈጸሙ ነው ሲሉ ከሰዋል። በሌላ በኩል ኢራን ለጥቃቶቹ በሰጠችው ምላሽ በቀጠናው በሚገኙ ይዞታዎች ላይ ሚሳኤሎችንና ድሮኖችን ተጠቅማ ጥቃት የፈጸመች ሲሆን በዚህም 6 የአሜሪካ ወታደሮችና 11 እስራኤላውያን መገደላቸውን መረጃዎች አመላክተዋል። የኢራን ጥቃቶች በባህረ ሰላጤው ሀገራት በሚገኙ የነዳጅና የጋዝ መሰረተ ልማቶች ላይ እያነጣጠሩ መምጣታቸው በዓለም አቀፍ የኢነርጂ ገበያ ላይ መስተጓጎል ሊፈጥር ይችላል የሚል ስጋትም በበርካቶች ላይ ተደቅኗል። የኖርዌይ ስደተኞች ምክር ቤት ዋና ጸሐፊ ጃን ኤግላንድ ይህ አስከፊ ግጭት መባባስ ቀደም ሲል በጦርነት በቆሰሉና በደከሙ ህዝቦች ላይ ስቃይ እየጨመረ መሆኑን ገልጸዋል። ሁሉም ወገኖች ግጭቱን እንዲያረግቡ፣ ሲቪሎችንና እንደ ትምህርት ቤትና ሆስፒታል ያሉ መሰረተ ልማቶችን እንዲጠብቁ እንዲሁም ዓለም አቀፍ የሰብአዊ መብት ህጎችን እንዲያከብሩ እንጠይቃለን ያሉት ዋና ጸሐፊው የዚህ ቀጠና ህዝብ መከራ በቅቶታል ሲሉ ጥሪ አቅርበዋል። በአሜሪካ እስራኤልና ኢራን መካከል የተቀሰቀሰው ጦርነት 6ኛ ቀኑን በያዘበት በዚህ ወቅት የዶናልድ ትራምፕ አስተዳደር በኢራን ውስጥ አመጽ ለመቀስቀስ የኩርድ ተቃዋሚ ቡድኖችን ለማስታጠቅ ከጫፍ ላይ መድረሱም ተነግሯል። የትራምፕ አስተዳደር ከኩርድ ተቃዋሚ ቡድኖች ጋር መሳሪያ ስለማቅረብ እየተነጋገረ ስለመሆኑ የሚጠቁሙት እነዚህ መረጃዎች በርካታ ቢሆኑም በማንኛውም አይነት ስምምነት ላይ ስለመድረስ አለመድረሳቸው ግን ግልጽ መረጃ የለም። የኩርድ አማጽያን ለዓመታት ቴህራንን ሲቃወሙ የቆዩ ሲሆን በኢራን ኩርዲስታን ግዛትና በሌሎች ምዕራባዊ ግዛቶች በርካታ ጥቃቶችን ፈጽመዋል። ቡድኖቹ በኢራቅና ኢራን ድንበር ላይ የሚንቀሳቀሱ ሲሆን የሁለቱ ሀገራት የኩርድ አናሳ ብሔረሰቦች የጠበቀ ግንኙነት አላቸው። የአሜሪካው የስለላ ድርጅት ሲአይኤ በጎረቤት ኢራቅና ሶሪያ ውስጥ ከኩርድ ቡድኖች ጋር የመስራት የቆየ ታሪክ አለው። ድርጅቱ ላለፉት 10 ዓመታት የአሜሪካ የውጭ ጉዳይ ፖሊሲን የሚቃወሙ መንግስታትን ለማዳከም በተለያዩ ሀገራት አማጽያንን ሲረዳ መቆየቱን የሚያመላክቱ መረጃዎችም ይፋ ተደርገዋል። ጦርነቱ በቀጠለበትና ኢራን በጎረቤት የባህረ ሰላጤው ሀገራት የሚገኙ የአሜሪካ ንብረቶችንና ሰራተኞችን እየመታች ባለችበት ሁኔታ የኢራን አብዮታዊ ዘብ በምዕራብ በኩል የሚገኙ የኩርድ ይዞታዎችን ኢላማ አድርጓል። ይህ የአሜሪካ እቅድ መጥፎ እርምጃ እንደሆነና በኢራን ውስጥ የከፋ ውስጥ ግጭት ሊያስከትል እንደሚችልም ተንታኞች አስጠንቅቀዋል። ይህ የታሰበበት እቅድ አይደለም የሚሉት እነዚህ ተንታኞች ይህም የአሜሪካና ኢራን ጦርነት በሚገባ ያልታቀደ መሆኑን ያሳያል በሚል እየተከራከሩ ይገኛሉ። የኩርድ ቡድኖችን በመጠቀም የኢራን ጦርን ትኩረት መከፋፈል፣ ህዝባዊ ተቃውሞዎች እንዲቀሰቀሱ ማድረግ ወይም ሰሜናዊ ኢራንን ተቆጣጥሮ ለእስራኤል እንደ መከላከያ እንዲያገለግል ማድረግ የሲአይኤ ዋነኛ ዓላማ ስለመሆኑም
መረጃዎች አመላክተዋል። ፕሬዚዳንት ትራምፕ ከኢራን ኩርዲስታን መሪ ሙስጠፋ ሄጅሪ እንዲሁም ከኢራቅ ኩርድ መሪዎች መሱድ ባርዛኒና ባፈል ታላባኒ ጋር በስልክ መወያየታቸውንም አክሲዮስ ዘግቧል። እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ የአሜሪካ ኩርድ ግንኙነት እንዲመሰረት ለወራት ግፊት ሲያደርጉ መቆየታቸውን የሚያመላክቱ ፍንጮችም ታይተዋል። እስራኤል በኢራን ኢራቅና ሶሪያ በሚገኙ የኩርድ ቡድኖች ውስጥ የስለላ መረብ እንዳላትም ይታመናል። ሆኖም ተንታኝ ኩሊያም እንደሚሉት አሜሪካ ድጋፏን እስከ መጨረሻው እንደምታጸና በኩርድ ቡድኖች ዘንድ ትልቅ እምነት የለም። ትራምፕ ግጭቱን ለኩርዶች ሰጥተው አሜሪካ ግን ከጀርባ የሚመጣውን ምስቅልቅል ትታ ልትወጣ ትችላለች ሲሉም ስጋታቸውን ገልጸዋል። ኩርዶች በመካከለኛው ምስራቅ የተበተኑ ነገር ግን የራሳቸው ሀገር የሌላቸው እንዲሁም በተለያዩ ሀገራት ውስጥ የመገለል ታሪክ የደረሰባቸው ናቸው። የጋራ ባህልና ቋንቋ አላቸው። በርካታ የኩርድ ቡድኖች በቱርክ በሶሪያና በኢራን ውስጥ የራሳቸውን በራሳቸው የማስተዳደር መብት ለማግኘት ለብዙ አስርት ዓመታት ሲታገሉ ቆይተዋል። ዋሽንግተን በተለይም ለኢራቅ ቡድኖች የታሪክ አጋር ሆና ቆይታለች። እንደ አውሮፓውያን አቆጣጠር በ1991 በተቀሰቀሰው አመጽ ወቅት አሜሪካ የኩርድ ቡድኖችን ለመጠበቅ ድጋፍ ሰጥታለች። ይሁን እንጂ ዋሽንግተን መጀመሪያ አመጹን ቀስቅሳ በኋላ ግን የሳዳም ሁሴን ጦር ጥቃት ሲሰነዝር ኩርዶችን ጥላ ወጥታለች በሚል ትችት ይቀርብባታል። በወቅቱ ተግባራዊ ተደርጎ የነበረው የበረራ ክልከላ ግን የኩርድ ክልላዊ መንግስት እንዲመሰረት መንገድ የከፈተ ሲሆን ይህም መንግስት እንደ አውሮፓውያን አቆጣጠር በ2025 በይፋ እውቅና አግኝቷል። ከ2014 ጀምሮ ደግሞ አሜሪካ አይኤስን ለመዋጋት ከኩርድ ፔሽመርጋ ኃይሎች ጋር ወታደራዊ አጋርነት መስርታለች። በተመሳሳይ እንደ አውሮፓውያን አቆጣጠር በ2017 በትራምፕ የመጀመሪያ የስልጣን ዘመን አሜሪካ የሶሪያ ኩርድ ሚሊሻ የሆነ ቡድንና ስልጠና አስታጥቃለች። ቱርክ ይህን ቡድን ከፒኬኬ ጋር ግንኙነት አለው በሚል በአሸባሪነት ብትፈርጀውም ቡድኑ አይኤስን ድል በማድረግ ረገድ ትልቅ ሚና ተጫውቷል። ይህ ቡድን በኋላ ላይ የሶሪያ ዲሞክራቲክ ኃይሎች ዋና አካል ሆኖ ራቃንና ሌሎች የአይኤስን ይዞታዎች ሲቆጣጠር ቆይተዋል። ሆኖም ዋሽንግተን በቅርቡ ፊቷን ከቡድኑ በማዞር እንደ አውሮፓውያን አቆጣጠር በታህሳስ 2024 ስልጣን የያዘውን የፕሬዚዳንት አህመድ አልሻራን አዲስ መንግስት መደገፍ ጀምራለች። በዚህ ምክንያት ይህ ቡድን ከመንግስት ጋር ለመቀላቀል ከሶሪያ መንግስት ጋር ስምምነት ተፈራርሟል። በምላሹም የሶሪያ መንግስት የኩርዶችን መብት እውቅና ሰጥቷል። በሌላ በኩል በቱርክ የሚገኘው ዋናው የኩርድ ቡድን ከአራት አስርት ዓመታት ደም አፋሳሽ የትጥቅ ትግል በኋላ መሳሪያ ለመጣልና ከቱርክ መንግስት ጋር በሰላም ለመነጋገር ወስኗል። ተንታኙ ኩሊያም እንደሚሉት ዋሽንግተን አሁን ከኢራን ኩርዶች ጋር የምታደርገው ጥረት ስትራቴጂካዊ አይደለም። አሜሪካ ከዚህ ቀደም ከአጋሮቿ ጋር የነበራትን ግንኙነት በድንገት የማቋረጥ ልምድ ያላት በመሆኑ ይህ እርምጃ በክልሉ እንደ ቱርክ፣ ሶሪያና ኢራቅ ባሉ አጋሮቿ ላይ ከፍተኛ ቁጣንና ስጋትን ሊፈጥር ይችላል። የአሜሪካ የስለላ ድርጅት ሲአይኤ ላለፉት 5 እና 6 አስርት ዓመታት በበርካታ ሀገራት ውስጥ ለአማጽያንና ለታጠቁ ቡድኖች የገንዘብ የስልጠናና የመሳሪያ ድጋፍ ሲሰጥ ቆይቷል። እንደ አውሮፓውያን አቆጣጠር በ1970ዎቹ መገባደጃ ላይ ሲአይኤ የሶቪየት ወረራን ለመዋጋት ለአፍጋኒስታን ሙሃጂሮች የገንዘብ ድጋፍና ስልጠና ሰጥቷል። እንደ አውሮፓውያን አቆጣጠር በ2011 ደግሞ የረጅም ጊዜ የሊቢያ መሪ የነበሩትን ሙአመር ጋዳፊን ለሚዋጉ አማጽያን የስለላና ሌሎች ድጋፎችን አድርጓል። በኢራንም ቢሆን እንደ አውሮፓውያን አቆጣጠር በ1953 ሲአይኤ ከእንግሊዝ የስለላ ድርጅት ጋር በመሆን በዲሞክራሲያዊ መንገድ የተመረጡትን ጠቅላይ ሚኒስትር መሐመድ ሞሳዴቅን በወታደራዊ መፈንቅለ መንግስት ለመገልበጥ ረድቷል። የአሁኑ የሲአይኤ እና የኩርድ ቡድኖች ጥምረት ግን ምን ሊያስከትል እንደሚችል ካሁኑ በግልጽ የተለየ ነገር የለም።